ለምን ዝም ትላለህ? ምን ልበልሽ? ሰው ጤና የለውም እንዴ ነው የምትሏት? እቃ ነች እንዴ ልጅቷ? እናንተ ስላላችሁ ከሆነ ሰው ጋር የምመጣው ደግሞ ወደ እኔ እኔ ምን ላርጋችሁ? እኔ ምን አረኩ? እኔ የመላጣ ልጆች እኔ አልናደድም አልናደድላችሁ። ምን ተረጋጋ ልጅቷ። እዛ አወራታለሁ ቁጭ ብዬ ፋራና አሁን ምን ይጠበስ የኛ አራዳ እንዴ። አይ ሰው ሰግጣችሁ በቃ ልካችሁ ልጅቷን አደደችሽ። ምን ይሆንሽ? እቺ አማታል እንዴ? እኔ አልቀበልም። አትላከልኝ። አንድ ነገር ልንገራችሁ። እመቤቴ ቢው እንዴት መሰላችሁ? እኔ ስድብም ሆነ ምንም ግድም አይሰጠኝ ሰው ነኝ። ማርያም እመቤቴን እያልኳችሁ በቃ ግድም አይሰጠኝ ሰው ነኝ። እና በቃ ተው በቃ እሷ ከተሰማት በሲክስ እንትን ማለት ነው። እኔ ምንም ግድ አይሰጠኝም። ምንም ብትሉ ምንም በቃ የራሴን ህይወት ነው የምመራው። አታበሉኝም፣ ምንም አትሉኝም። ገብቷችሁ አታኖሩኝም። ሪስፔክት ዜሮ። መቼ አክብረሽኝ ነው አንቺን ሪስፔክት ማደርግሽ? ማን ስለሆንሽ አንቺ ራስሽን እንደምንድን ነው የምታየው? እቅዳችሁ እኔን ከሀይሚ ለማለያየት ነው? ምንድን ነው እቅዳችሁ? ያልገባኝ ምንድን ነው? እኔ በር አልከፍትላችሁም፣ ግን እኔና ሀይሚ እንድንለያይ ነው የምትፈልጉት? እሱን ነው የምትፈልጉት? አስከብራት ምትሉ ምን? የቱ ጋር ነው ያላስከብርኳት? አስከብራት እንዴት ነው የምታስቡት? ኖ ይሄ መመለስ አይደለም። እንትናቸው ልንገራቸው። ከቅዱሴ ጋር እንድትመጣ እንፈልጋለን። አንቺ ፈጣሪዋ ነሽ፣ እናቷ ነሽ፣ ማን ነሽ እንደዛ የምታየት? ቅዱሴ ብራዘር አይነች። እኔ ምርጥ ወንድም ነው፣ እሷ ምርጥ ወንድም ነው። እሺ ምን ጭራሽ እኮ ልምራ ልዘዛ አልሻት። የኔ እናት ምን ሆነሻል? ካልቃምሽ ቃሚ፣ መቃም አለብሽ። ውሃ ጠጪ ምናምን። ኦርቶዶክስ ከሆንሽ ኦልሬዲ ጾም ገብቷል፣ እንዳትጠጪ። አንተ ባለጌ ምን አደረግኩ? ሰው ራሱ ሲያደርገው ኖርማል ነው፣ ሌላ ሰው ሲያደርገው ኖርማል አይደለም። ለማንኛውም በጣም ወዳችኋለሁ።